It's Tigray, from Tigray. Okay. All right, thank you so much. በቅርቡ አንድ አዘርባይጃናዊ ዩቲዩበር አፋርንና ትግራይን ሲጎበኝ ያቀረበውን ቪዲዮ ተመልከቱ። All right guys, everything you see here from the Tigray, and you can hear it's a little bit controversial to say it's not from Ethiopia, it's from Tigray. I'm not going to get into those things, but you know 86 የክልል ባንዲራ ተሰጥቶን የኔ ባንዲራ ብለን እንዳንግባባ ተደርገናል። አሁን ግን ያ ያበቃለት ነው። We have to be careful with our words. And even one more thing, Tigray region, Afar region, they have their own flags. አረንጓዴ ቢጫና ቀይ ቀለማት በብዙ የአፍሪካ ሀገራት ባንዲራ ላይ የታዩትም በዚህ ታሪካዊ ተጽዕኖ ምክንያት ነው። ስለዚህ ብሔራዊ ባንዲራችን ሁላችንም የጋራ ክብር እና መታወቂያ ነው። And you almost don't see any Ethiopian flags in this part of the country, the north of Ethiopia, which is pretty interesting as well to observe. For example, in my country, that would be like no-go. If even you cannot put Islamic flags, you cannot put any other flag than Azerbaijan flag. I am from Azerbaijan, so there's no go for any other flag to be waving in the lands of Azerbaijan, only Azerbaijani flag. So that's very surprising for me to see Afar flag and also Tigray flag waving in the Ethiopian lands. ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ቪዲዮዎችን በቀጣይነት ስለምትከታተሉ ስለምትመለከቱና ቻናሌን ሰብስክራይብ በማድረግ ስለምታበረታቱኝ ከልብ እጅግ አመሰግናለሁ። በቅርቡ አንድ የአዘርባይጃን ዩቲዩበር ቪዲዮ ተመለከትኩ። እሱ በአፋርና በትግራይ ያደረገውን ጉብኝት አሳይቶ ኢትዮጵያ እጅግ የሚያስደንቅ ሀገር እንደሆነች ገልጿል። በአዘርባይጃን አንድ ባንዲራ ብቻ መኖሩን ተናግሯል። ይህን ስሰማ እኔም አንድ ጥያቄ በውስጤ ተነሳ። የኔ ምኞት ኢትዮጵያም አንድ ቀን የብሔራዊ ባንዲራዋን በበለጠ ሁኔታ የምታስቀድም ሀገር ብትሆን ነው። አፋርም የራሱ የክልል ባንዲራ አለው። ትግራይም የራሱ የክልል ባንዲራ አለው። ኢትዮጵያም ልክ እንደ አዘርባይጃን አንድ ባንዲራ እንዲሆን ነው። ይህ የሌሎችን ማንነት ለማጥፋት ወይም የክልሎችን ባህል ለማንቋሸሽ አይደለም። ነገር ግን ብሔራዊ ባንዲራችን ከሁላችንም በላይ የሚያስተሳስረን ምልክት ቢሆን እመኛለሁ። ኢትዮጵያ በታሪኳ ልዩ ቦታ አላት። በብዙ ታሪካዊ ትርክቶች እንደሚገለጸው የአፍሪካ ነጻነት ምልክት ሆና ታውቃለች። የኢትዮጵያ አረንጓዴ ቢጫና ቀይ ቀለማት በብዙ የአፍሪካ ሀገራት ባንዲራ ላይ የታዩትም በዚህ ታሪካዊ ተጽዕኖ ምክንያት ነው። ስለዚህ ብሔራዊ ባንዲራችን ሁላችንም የጋራ ክብር እና መታወቂያ መሆን አለበት ብዬ አስባለሁ። በርግጥ ሌሎች ሰዎች የተለየ አስተያየት ሊኖራቸው ይችላል። አሁን በሀገራችን እየተካሄደ ያለው አገራዊ ውይይት ከሚነሱት ጉዳዮች መካከል የኢትዮጵያ ብሔራዊ ባንዲራ ጉዳይም አንዱ እንደሆነ ገምታለሁ። የኔ ምኞት ግን አንድ ነው። በመላው ኢትዮጵያ አንድ ብሔራዊ ሰንደቅ ዓላማ ብቻ እንዲውለበለብ እመኛለሁ። In this region, in Tigray region, what is the name of the town? Mukro. Yeah. So there's a city called Mekele. Mekele is the capital city of Tigray region. It's Tigray, from Tigray. Okay. All right, thank you so much. And you can hear it's a little bit controversial to say it's not from Ethiopia, it's from Tigray. I'm not going to get into those things, but you know, even one more thing, Tigray region, Afar region, they have their own flags. And you almost don't see any Ethiopian flags in this part of the country. You see Afar or Tigray region according where you are in that part of the north of Ethiopia, which is pretty interesting as well to observe. For example, in my country, that would be like no-go. If even you cannot put Islamic flags, you cannot put any other flag than Azerbaijan flag. I am from Azerbaijan, so there's no go for any other flag to be waving in the lands of Azerbaijan, only Azerbaijani flag. So that's very surprising for me to see Afar flag and also Tigray flag waving in the Ethiopian lands. የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሬት አድርጉት ይሄንን ጉዳይ ይቅር የግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። እኔ የቲፒኤልኤፍ ቁልፍ አመራሮች፣ ስራ አስፈጻሚዎች፣ ሽማግሌዎች፣ ማዕከላዊ ኮሚቴ አነጋግሬያለሁ። ተደጋጋሚ ለምኛቸዋለሁ እባካችሁም ብዬ በዛ ማለት ሳካ ሲለኝ አዲስ አበባ ውስጥ 30 40 50 የሚሆኑ ዋና ሀብታሞች ታዋቂዎች በሚስጥር ጠርቼ ሽምግልና ልኬያለሁ።
ባካችሁ ለምኗቸው። እነዚህ ሰዎች ጥፋት ነው። ኢትዮጵያ ማሸነፍ አይቻልም። ፎር ዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው የማይነካ የማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል የሚያስብ አልነበረም። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጃላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። የቲፒኤልኤፍ የጦርነት ፍላጎት አሳዛኝ የሚሆነው ላለፉት 20 ዓመታት ቲፒኤልኤፍ ስልጣን ላይ ያለ የትግራይ ህዝብ 1.8 ሚሊዮን ህዝብ በሴፍቲ ኔት እየተረዳ ይኖረው 20 ዓመት። እዚህ ያለውን ትግራይ፣ ውጭ ያለውን ትግራይ፣ ሌላ ቦታ ያለውን ሳይሆን ትግራይ ክልል ያለውን ነው ማወራችሁ። 1.8 የትግራይ ህዝብ በሴፍቲ ኔት የሚኖረው 20 ዓመት። ያው ከዛም ይቀነስበታል። ኮታም 3 ኪሎ ከሆነ 2፣ 5 ከሆነ 4 እየሰጡ ይቀንሳሉ። ግን ሴፍቲ ኔት ነው። በዛ ላይ ኮሮና፣ በዛ ላይ አንበጣ፣ በዛ ላይ አርሶ አደሩ ያረሰውን የደከመበትን ሳይሰበስብ ውጊያ አይጀምርም። ሪስፖንሲብል ሰው እዛ ያደርግም። እንደው የፈለገ ክፋት እንኳን ቢኖር ጊዜ መምረጥ ያስፈልግ ነበር። ዘሆል የክልሉ አመራር ጦር ሰባቂ፣ ግጭት ጨማቂ፣ የጦርነት ተንታኝ፣ ጦርነቱን ደግሞ እንደው በአካባቢው ብቻ አይደለም ሰፋ ያደረገ እንትና ከፈለገ 10 ጊዜ ይምጣ እንትና 5 ጊዜ ይምጣ ብቻ ሳይሆን እኛ ከተነካን ሆርን ኦፍ አፍሪካ ትታመሳለች ትጠፋለች የሚለውን እነሱ አምነው ፈረንጅ አሳምነዋል። ፈረንጅም እንደዛ የሚያስበው ባይዘው። ግን ምስራቅ አፍሪካ የምትታመሰው መጀመሪያ የትግራይ ህዝብ ከተጎዳ፣ አማራ ከተጎዳ፣ ኦሮሞ ከተጎዳ በኋላ አንተ ሳትጎዳ ሌላ የሚታመስበት እድል የለም። ይሄ በዚያ በቃ እንዴ? ኢትዮጵያ ውስጥ በታሪክ ያነበብነው የሰማነው አንበሳ ገዳይ ብሎ ጀግና ሲፎክር ነው። ገበሬ ገዳይ ተፈጠረው ኢትዮጵያ ውስጥ የሚያርሳ አርሶ አደር እየገደለ ልክ እንደ አንበሳ ገዳይ የሚፎክር